እንዴት ናችሁ ክቡራትና ክቡራን የዩቲዩብ ቻናል ተከታታዮች? በዛሬ ቪዲዮ ማስቃኛችሁ በግሪክ ላይ የሚገኙ 5 የሚገርሙ ታሪኮች አስቃኛችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆን ይችላሉ። ወደ ቪዲዮ። አንደኛ፣ የመናውያን ስልጣኔ። የመናውያን ስልጣኔ በክሬት ደሴት ላይ የሚገኘው የመናውያን ስልጣኔ ምልክት ቦታ ነው። እዚህ የተገኘው የኮንሶስ ቤተ መንግስት በተለይም የታወቀ ሲሆን በቀለም የተሰወሩ ግድግዳ ስዕሎች፣ ፍሬስኮች እና የምህንድስና ድንቅ ምሳሌዎች ይገኛሉ። ሁለተኛ፣ የኦሎምፒክ ጨዋታ። የኦሎምፒክ ጨዋታ መጀመሪያው ታሪክ መነሻ አርካዊ ግሪክ ኦሎምፒያ ነው። የጥንታዊ ኦሎምፒክ ጨዋታ በምዕራባዊ ግሪክ በኦሎምፒያ ከተማ ከክርስቶስ ልደት በፊት ከ776 ዓመተ ዓለም ጀምሮ በየ4 ዓመቱ እንደሚካሄድ ይታወቃል። ይህ ጨዋታ ለዜስ አምላክ ክብር የሚሰጥ ሃይማኖታዊ እና ባህላዊ ፌስቲቫል ነበር። ከዛ በ1896 ዓመተ ምህረት ጀምሮ በአቴንስ ግሪክ ተለወጠ ተብሎ በፈረንሳዊ ባለሀብት እና በሌሎች አርበኞች የዓለም ስፖርት ሆነ። ስለዚህ ኦሎምፒክ ጨዋታ የተጀመረው ጥንታዊ ግሪክ ነው እና ዘመናዊ ቅርጽ በአቴንስ ግሪክ ተላብሷል። ሶስተኛ፣ ግሪክና ኦርቶዶክስ። ግሪክና ኦርቶዶክስ ቤተክርስቲያን በታሪክ የተሳሰሩ ሲሆን በዘመናዊ የግሪክ የሃይማኖታዊ ባህሎች ዋነኛ አካል ናቸው። እንዲሁም ግሪካውያን 98% የኦርቶዶክስ ሃይማኖት ተከታይ ናቸው። እንደሚታወቀው ኦርቶዶክስ ከግሪክ ካቶሊክ ከሮም እንደተነሱ ክርስትና ሃይማኖት ለሁለት ሲከፈል ማለት ነው። ክርስትና እንዴት እንደተከፈለ በሌላ ፕሮግራም እሰራላችኋለሁ። ቀጣይ። አራተኛ፣ ታላቁ እስክንድር። ታላቁ እስክንድር የጥንታዊ ግሪክ መሪ እና የመቄዶን ንጉስ ነበር። ከ364 እስከ 361 ድረስ ከፋርስ መንግስት ጋር በመዋጋት ሀገሮችን በሙሉ እየተከታተለ ጦርነት አካሂዷል። በ344 የፋርስ ግዛት በሙሉ በጦርነት ያዘ። ከዚያም በ334 ህንድን ወረረ። ወረራው ወደ ምስራቅ ከፋርስ በኋላ ወደ ግብጽ፣ ሜሶፖታሚያ እና ህንድ ድረስ ግዛቱን አስፋፋ። አምስተኛ፣ ግሪክና የአውሮፓ ህብረት። ግሪክ በአውሮፓ ህብረት የምትገኝ ስትሆን አውሮፓዊት ሀገር ናት። ግሪክ በዓለም ላይ በታሪክ፣ በባህል፣ በሃይማኖት ተጽዕኖ ካላቸው ሀገሮች ተርታ ትመደባለች። እስካሁን ስትከታተሉት የነበራችሁ ቪዲዮ ይህንን ይመስል ነበር። በሌላ ታሪክ በሌላ ሀገር እስከምንገናኝ ቸር ቆዩን። ባባይ